አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀን አይደለም በማንነታችንና በኦርቶዶክስ ሃይማኖት ተገፍተን። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከማስገባት ድረስ በማንነታችሁም ሆነ በአማረን በክርስቲያንነታችሁ አታስፈልጉም። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጣችን ለምን እንደታፈነ ግራ ይገባናል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አቃጥለው ይሄ የብሔር ነው የሚባለው ነገር ድብብቆሽ ነው፣ የቃቃ ጫወታ ነው አይደለም። ሰው ማህተብህን በጥስ ከተባለ በኋላ ብሔር የለው። እውነቴን ነው። የኦርቶዶክስ ሃይማኖቶች ካሉ አሁንም ቢሆን ይርዱን ብለን ነው እየጮህን ያለ ነው። ለዘላለም ትኖራለች። ማንም ስለገደለን እኛ ዝም አንልም። ከዚህ በኋላ ሰላም እንፈልጋለን እንጂ የምንፈራ አይደለንም። ከተነሳን የሚያቆመን የለም። ኦርቶዶክስ ማዕበል ነች። ኦርቶዶክስ ለዘላለም ትቀጥላለች። ካህኑን አርደው አቃጥለውታል። ሄጄ አይቼዋለሁ። የተቃጠለበትን ቦታ ደሙ የፈሰሰበትን ደርቆ አይቼዋለሁ። ቤተ ክርስቲያኑን ጋዝ አረብርበው አቃጥለውታል። የኦርቶዶክሳውያንን ደም ማፍሰስ አንድ ምርቃት ሲመረቅ ይሄ የሚቆረጣል አይደለም፣ ሪፋ መቁረጥ ማለት ነው። የኦርቶዶክሳውያን ደም ለነሱ ሪቫል መቁረጥ ነው። እያንዳንዷ የምትደረግ ድርጊት የምትደመደመው በኦርቶዶክሳውያን ደም። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን፣ ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል እንዴ? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። እንዴት ነው ገዳይነት የማያቅለሸል? ነገርኩ። ተደራጅና እኔ ይህንን ስርዓት ይህንን አስተሳሰብ ለውጥ እያልኩ እየነገርኩ ነው። የኔ ተማጽኖ እባካችሁ አንድ ሆናችሁ ራሳችሁ ከመገደል የገዳይነትን መንፈስ ተቃወሙና አስወግዱ። ንጹህ ደም ፈሰሰ፣ የአቤል ደም ጮኸ። ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ታዲያ ማን ይጮህ? ኧረ ፍትህ ዳኛ ወዴት አለ? ከተማውስ ይሄን ጉድ ምን አለ? ለማይራራ አመፅ ለተሞላ ፍርድ የለም ወይ? አደራ ለበላ አደራ ለበላ እባክህ ጌታዬ እባክህ ቀናንታ እባክህ ያህዌ ድምጽ ብንሆን ምን ዋጋ አለው? የኛ ሞት በየዓመቱ በየወሩ በየሳምንቱ በየቀኑ እየበዛ ነው። ለማን ነው ድምጽ ምን ነው? ለማን ነው ምን ነው እሪ ምን ነው? በየቲክቶኩ አለቀስ፣ በየቲክቶኩ አወራ። እኛ ምን ፈልገው ፍትህ ነው።
ጳጳሶች ተገደሉ፣ ብዙ ኦርቶዶክሳን ተጨፈጨፉ። እባካችሁ ይህንን ቪዲዮ የምታዩት ሼር ኮፒ ሊንክ እያደረጋችሁ የኛ ሞት ይብቃ በሉ። ለምንድን ነው የምንገደለው? ማተባችንን ስላሰረ ነው ወይ? ድምፁን ከሩሲያና ከእስራኤል ከኢራን ለኛ የሚቀርብን የትኛው ነው? እዚህ ወገኒ በወንድሙ በሃይማኖቱ ምክንያት በወንድሙ እየታረደ የተገደለ አንተ ኢራን እንደዚህ ሆነ አሜሪካ እንደዚህ ሆነ እያልክ የኦርቶዶክሳውያን ግድያ ላይ ለመሸፋፈን ትሯሯጣለህ። እያንዳንድሽ በተለይ ቲክቶከሮች ማለት ነው ዜና ላይ ምሰሩ የተለያየ እንትን ላይ ምሰሩት ምን አገባን እኛ ስለ ኢራን ስለ እስራኤል ምን አገባን? እዚህ ወገን እየሞተ እኮ ነው፣ ጎረቤት እየሞተ ነው። ወንድም ያንተ ደም ኢትዮጵያዊ ወገን እየተገደለ እየሞተ የኦርቶዶክሳውያን ደም ለማሸፋፈን አሩሲ ምናምን እንትን ማን ነው እስራኤል ምናምን ትላል። በጣም ነው የምታሳዝኑት። ገዳዮቹም ነገ ትሞታላችሁ። እሺ ቤተ ክህነት መግለጫ ወጣችሁ፣ ሲኖዶስ መግለጫ ወጣ። በቃ ቀጣይ መፍትሄውስ ከዛ ቀጣይም ደግሞ ይሞታሉ፣ መግለጫ ታወጣለህ። በቃ በዚህ ነው የምንቀጥለው። እግዚአብሔር ይፈርዳል። እያንዳንዳችሁ ጠብቁ። ህግ ባለሙያዎች፣ የመንግስት ባለስልጣናት ትጥቆሙ እንጠይቃችኋለን። በሀገራችን በአርሲ እየደረሰ ያለውን የኦርቶዶክሳውያን እልቂት በመወገዝ ህዝቡ ግልብጥ ብሎ አደባባይ ወጥቷል። በዚህም የአርሲ ህዝብ ለመንግስት ባለስልጣናትና ለፍትህ አካላት ድምጻችን ይሰማ ሲሉ ወሳኝ የተባለን ጥያቄን ያነሱ ሲሆን ይህ ጉዳይም በአሁኑ ሰዓት የዓለምን ትኩረት ስቧል። በዚህም የአሜሪካዊ ኮንግረስ አባላት ስለ ክርስትና እምነትና እየደረሰም ስላለው ነገር በዓለም አቀፉ ፍርድ ቤት እንዲህም ተናግረዋል። The Christian faith is a firm anchor and daily inspiration that guides us, not only personally. የክርስትና እምነት ለዓለም ጠንካራ መልእክት ሲሆን ይህም በዓለምና በውስጧ ለሚኖሩ ህዝቦቿ ስነ ስርዓትን እንዴት አድርጎ ከሰው ጋር በሰላም መኖርን ፈጣሪን ማክበርን በማስተማር ትውልድን ገንብቷል። ታዲያ አሁን ላይ በናይጄሪያ ብሎም በሀገራችን ኢትዮጵያ አርሲ ላይ እየደረሰ ያለውን ግፍ መንግስታት ማስቆም ካልቻሉ ቀጣይ ምን ለማድረግ እንደታሰበ ውሳኔ ማሳልፈዋል። በዙሪያም መረጃዎችን ሰጣችኋለሁ። የመንግስት ባለስልጣናት እንድትቆሙ እንጠይቃችኋለን። በዛሬው ዕለት በባለስልጣናት ብሎም በጸጥታ አካላት ተስፋ የቆረጡት የአርሲ ኦርቶዶክሳውያን ምናልባትም ከተሰማን ብለው ግልብጥ ብሎ መውጣት የታፈነ ድምጻቸውን እንዲህ ሲሉ አሰምተዋል። እኛ አርሲ ክርስቲያኖች እንደ ማንኛውም ኢትዮጵያዊ ዜጋ በሰላም መኖር እንፈልጋለን። ነገር ግን ላለፉት ዓመታት በማተባችን ምክንያት ዕለት ዕለት እንደ በግ እንሰዋለን፣ ብሎም ከቤት ንብረታችን እንፈናቀላለን። ይለኛ ልባችንን የሚሰብረን ቢሆንም እምነታችንን ግን የሚያስቀይረን አይደለም። ለዚህም ዛሬም ወደፊትም ለማተባችን ለሞት ዝግጁዎች ነን። ነገር ግን እኛ የጸጥታ አካላትን፣ የህግ አስፈጻሚ አካላትን፣ የፍትህ ሚኒስቴርን ብሎም የሀገሪቱን መሪ የምንጠይቀው እውነት ህመማችን ሐዘናችን ሳይሰማችሁ ቀርቶ ወይንስ ማለቃችንን ፈልጋችሁ በአንድ መሪ ባላት ሀገር ዜጎች በጉልበተኞች ያለማቋረጥ ነፍሳቸው ሲቀጠፍ ይመለከታል፣ ያደምጣል። ነገር ግን ዜጎች ብሎ አንድም ቀን ድርጊቱን ሲያወግዝ ተጠያቂነትን ሲያሰፍን አለመመልከታችን ልባችንን ሰብሮታል፣ ሐዘናችንን ማብዙቶታል። አሁንም እንጨዋለን። እውነት ሀገሪቱ መሪ ካላት የሚደርስብንን ሰቆቃ ከማፈን ይልቅ መፍትሄ ይስጥልን ሲሉ ጥያቄያቸውን አቅርበዋል። ይህንን ተከትሎም በናይጄሪያ ብሎም በሀገራችን አርሲ ክርስቲያኖች ላይ ያነጣጠረውን ጥቃት ተከትሎ የአሜሪካ የኮንግረስ አባላት በዓለም አቀፍ ፍርድ ቤት ዙሪያ ይህንን ተናግረዋል። ተከታትለን እንመለስ። The Christian faith is a firm anchor and daily inspiration that guides us, not only personally. ለማላወቅም አልተረዳም እንጂ የክርስትና እምነት በጋራ ለመኖር ጠንካራ መልእክት ነው። በዚህም ብቻ በቃም በእያንዳንዱ ህይወታችን ምዕራፍ እርስ በርሳችን እንድንዋደድና እንድንፋቀር በሰላምም እንድንኖር ይመክረናል፣ ያስተምረናል። ዛሬ በርካታ ክርስቲያኖች በሚኖሩበት የሰለጠኑ ሀገራት ህግ የሚባል ነገር የለም። ለነሱ ህጋቸው የፈጠራቸው ቀና የሆነው ትእዛዝ ነው። ይህንን ተግባራዊ ስለሚያደርጉም ወንጀል፣ እስረኛ ማጎር የሚባል ነገር አይኖርም። ዓለም እንዲህ ነው መሆን ያለባት። ይህ እንዳይሆን የሚያደርጉ አክራሪ ሰው በላዎች ግን በናይጄሪያ ብሎም በአንዳንድ አፍሪካ ሀገራት ክርስቲያኖች ላይ ያነጣጠረ ጥቃት ይፈጽማሉ። አትፍረዱባቸው። እየተማሩ ያደጉት ያንኑ ነው። ቢሆንም ግን ከአሁን በኋላ የዓለም አቀፉ ፍርድ ቤት እንዲህ የሚያደርጉትን ሰላም አዋቂዎች እንዲታደኑ መስራት አለበት ሲሉ በከፍተኛ ድምፅ ውሳኔ በጭብጨባ አጽድቀውታል። ይህ እርምጃም በሀገራችን አርሲ ተጠናክሮ እንደሚቀጥል ጽኑ እምነት አለኝ። ይህ ኢራን አይደለም። ይህ
እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በእምነታቸው ብቻ የንጹሃን ደም ፈሷል። ብዙሃኑ ከቤት ንብረታቸው ተፈናቅለዋል። ሕፃናት፣ ወጣት፣ አዛውንቱ የኦርቶዶክስ እምነት ተከታይ በመሆናቸው ብቻ እየተሳደዱ እየተገደሉም ይገኛሉ። እውነት ይህ ለሀገራችን ደረስንበት ላልነው ደረጃ ላለንበትም ዘመን የማይመጥን በመሆኑ የሚመለከተው አካል አስቸኳይ እርምጃ እንዲወስድ እንጠይቃለን። ሀገር ማለት ወጥ ቀለም አይደለችም። ቀዩም ጥቁሩም ክርስቲያን ሙስሊሙም እንዲሁም ሌላው ተቻችሎ ተከባብሮ የሚኖርበት ነው እንጂ። ፈጣሪ የሟቾችን ነፍስ ይማርልን፣ ለወዳጅ ለዘመዶቻቸው ብርታትን ይስጥልን። ኧረ ፍትህ ዳኛ ወዴት አለ? ከተማውስ ይሄን ጉድ ምን አለ? ለማይራራ አመፅ ለተሞላ ፍርድ የለም ወይ አደራ ለበላ አደራ ለበላ እባክህ ጌታዬ እባክህ ቀናምታ እባክህ። ሁላችሁ ወደ እግዚአብሔር ጩኹ። ነግሬያለሁ። ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። በቃ እንዲበላው መድኃኒዓለም ኧረ ወደኛ ተመልከት እንዲበላው መድኃኒዓለምን ወገኔ ኧረ ወደኛ ተመልከት በሉት። ኧረ በቃ በሉት። ኧረ እባካችሁ እናልቅስ ወገኔ። ኧረ እባካችሁ እናልቅስ። ኧረ እናልቅስ። ልጅ እኮ ሲያለቅስ አባትን እኮ ያራራ። ልጅ እኮ ሲያለቅስ እናትን እኮ ያራራል። ፍትህ ለአርሲ ኦርቶዶክሳውያን! ፍትህ ለአርሲ ኦርቶዶክሳውያን! ኦርቶዶክሳውያን ላይ የሚደረግ ሞት፣ መግደል ይቁም! ይቁም! ቤተክርስቲያን ማቃጠል፣ የአባቶች ሞት ይቁም! ትናንት ፊደል ቀርጻ ሀገር ያስከበረች ኦርቶዶክስ ናት። ሞት አይገባንም፣ አይገባንም። እኛ ኦርቶዶክሳውያን ከጥላቻ ፍቅርን፣ ከመግደል ይቅርታን አባቶች ስላስተማሩን እንጂ ፈርተን አይደለም፣ ፈርተን አይደለም። ኦርቶዶክስ ሀገር ባስከበረችው፣ ኦርቶዶክስ ፊደል በቀረጸችው፣ ኦርቶዶክስ ቀን ባስቆጠረችው ስጦታ ሞት፣ መግደል፣ ቤተክርስቲያን ማቃጠል ሊሆን አይገባም፣ አይገባም። ፍትህ ለአርሲ ኦርቶዶክሳውያን! ፍትህ ከመንግስት፣ ፍትህ ከአባቶች፣ ፍርድ ከመድኃኒዓለም። እኛ የጎፋ ዞን ኦርቶዶክሳውያን ለአርሲ ህዝብ፣ ለአርሲ ኦርቶዶክሳውያን ድምፃችን እናሰማለን። ፍትህ ለኦርቶዶክስ! ፍትህ ለኦርቶዶክስ! ወስብሐት ለእግዚአብሔር። ያልተጠበቀ ሰበር መረጃ በአሁኑ ሰዓት ለኦርቶዶክሳውያን ተሰምቷል። ኦርቶዶክሳዊ ሆኖ ባለማተብ ሆኖ ይህን ቪዲዮ ሙሉ ሳይመለከት ሼር ሳያረግ ኮሜንት ላይ እንኳን ደስ ያላችሁ ሳይል ማንም ሰው እንዳያልፈው። ነገሩ እንደዚህ ነው። ከበሮ፣ ጽናጽንና መቋሚያ 10 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶች ሆኖ ተመዝግበዋል። ከዚህ በኋላ በየትኛውም አዳራሽ ላይ እነዚህ ንብረቶች ይዞ የሚገኝ ሰው በሕግ ሊያስጠይቀው እንደሚችልም መረጃዎች ያሳያሉ። እንኳን ደስ ያላችሁ፣ የለፋንበት ውጤት አግኝቷል።